ደስ ሲል አንተ ለካ እንዲህ ነው ደስ የሚልህ ሲሰጥህ። ምን መሰለህ ለብዙ ጊዜያት ልነግርህ ፈልጌ ግን ልክ አንተ ጋር ስደርስ ቃላቶች ይከዱኛል። በቃ ዛሬ አንድ ነገር ልነግርህ ነው የመጣሁት። እንዴት እንደምነግርህ አላውቅም። ለብዙ ጊዜ እነግርሃለሁ። ትክክለኛውን ሰዓት ስጠብቅ ነው የኖርኩት። አረ እነግርሃለሁ። ትንሽ እኮ ስለሚያስፈራ ነው ነገሩ። በቃ ሳይህ ደስ የሚል ስሜት ይሰማኛል። ማለቴ በቃ አፈቅርሃለሁ። እንዴት ዋልሽ? እግዚአብሔር ይመስገን። ዛሬ ደወልኩልሽ የሆነ ነገር ላናግርሽ ፈልጌ ነበር። እሺ አንቺ ሳላፍቅርሽ አልቀረም። ለኔ ብትሆኚ በጣም ደስተኛ ነኝ። የውስጤን ስሜት ተረጂ። እኔ አፍቅሬሻለሁ። አባይዲሽ እንዲና እንዲያታርግብኝ ወደዛ ያ ቤት ያለችው አድበታት የመስለው ምን ነው ዊኗን ወሰርኩባት ይላል። ኤስአይ ፋሚሊ አቺ አራና ተይሃና አቺ ኤላ ነው ለዊ ኤላ ደህና ነህ? እሺ ኤላ አንተ ካወክ ንገረኝ እስቲ። እሱ እንዳይሰማኝ ድምጼን ምንድን ነው የማደርገው? የኔማ ለእናንተ ይሰማችኋል፣ ግን እሱ እንዳይሰማኝ ለማድረግ ፈልጌ። አይቻልም እንደዛ ማድረግ። ፋሚሊ ደብል ነው እኮ ግን ቅድም አድርጓል እንደዛ። እኔ አላረኩሽም አንቺ እንዴ ምን ማለት ነው? ታዲያ አንቺ በዘጠና እኔ በ5000 በ4000 ያመጣሁት ሚል ልሰጥሽ ነው አይደል? ስጠኝ። ምን ችግር አለው? ወላሂ ተይ እንጂ ማትችለኝ ከሆነ ይቅር። ጌም ከፈራ ይቅር። ምንድን ነው ቆህ ያለው? ዛሬ እኮ ሲጨልም መንፈስ ይመጣል ተብሏል። ኧረ እባክህ የዓመቱ መጨረሻ የዓመቱ አጭሯ ቀን ዛሬ ስለሆነች ሲጨልም መንፈስ ነው ይመጣል ተብሏል። ሪንግ ላይ ተተካ በስመ አብ አቺ እንደዚህ ነው እንደዚህ ትሻለሽ። በቃ እንዲህ ሲሆን ደግሞ ሌላ ግንባርሽ ያብረቀርቃል። ምንድን ነው ፊት አንተ ትንሽ ላስደንግጥሽ ብዬ ነው። በነገራችን ምንድን ነው የሆነሽ አፈር ብላ እቺ ድፍረት ይዘሽ ነው አበቃም ትንቀሳቀሽ። ፈራው አልፈራውም እኮ ግን የምር እየቀለድኩ አይደለም። አሁን ግን የሆነ ነገር አይቻልም። ጌታ የምር ሱትሽ ነው ጣል ያለ ነው መስማ አቡል መንፈስ ቅዱስ እዚህ ጋር ሹፊው ትንሽ ላይ አጨብሬ ነው እዚህ ከኋላሽ እንዲህ ትላለች እንዴ ከኋላሽ ወንበሩ አለ አይደለ? ወንበሩ አለ አይደለ? ከሱ እንዲህ እየገባ ነው ወጣች። እኔ የለሁበትም ቀልድ አይደለም። የት መውጣት የምንሄደው ነገ ስራ አለን እኮ። ማን ነው? ኧረ ከኢላ ጋር እያወራሁ ነው። ማሚ ለገብርኤል እኔ ጋር ነው እያለቻችሁ ነው። ወደ ወሎ ገብርኤል እንሂድ እንዴ? እሺ ለገብርኤል እንሂድ። እኛ ቤት ዝክር አለ። ያት ደሴ እንሄዳለን። ኧረ አሳስብሽ። ደሴ ላይ ነው ቤቱ። አትበጪ ነው ማረግሽ። እኔ መልኬ አይደለም እኔ አሴር አይደለም ኪን እኔ ማይ ኪን ተች ያለሽ ቤት ታዬ ታባርገው ፋሚሊ ታባርግ። የት ነበራችሁ እስካሁን? በቃ ኪዩን ነሽ። በቃ ሞራል ለዚህ ቤት ሲጀመር ኪዩን ለዚህ ቤት ሞራል ነች። በቃ እኩሽ በቃ
አንቺ አሰሚም ዝም ብለሽ ነው። ግን አሁን 3000 አናደርግም። እንዘጋጅና ወየ ፋሚሊ ማይ ፋሚሊ ኩዊን እያለች አንተ አሁን ስትል ጽፎ አይሰማችሁም? የምታወራው አጻጻፏ እንደዛ ነው። ነይ 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 ነይሳ ነይ 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 ነይሳ ዳማይ ነይ ነይ ነይሳ ነይ 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 ነይሳ ሀኒቾ ቅጥቅጥ ነይሳ። አረበኛ ነው እንደ ጻፍሽው? የሚችል ሰው አለ አረበኛ የሚጽፍ የሚያነብ ልንገርልሽ። ኦኬ ወይ በእሙሙ ልንገርሽ። በቃ እሺ ቆይ ቆይ ሳፕ ይላል ሲጀመር ኩዊን ተብሎ ምንድን ነው? አረ በማርያም ጽሁፉ ምንድን ነው? ኩዊን ሲጀመር እኔ ኪንግ ኩዊን ማይ ኩዊን እንግሊዘኛውን ድርግም ምን ያደረኩት እንደዚህ አይሿ ሲጀመር እኔን ጥላ አትመጣም። ኩዊንዬ አታሽቀብጭ። ነበር ሲጀመር ኪን ስለ የነበረው ቅድም እኮ ይህንን ደይ ለማየት ነው። በቃ ቃሏ የምታከብር ኪዩን ብቻ ናት። እናቴ ትሙት ወይ ነይ ትችላላችሁ። ማይ ፋሚሊ ኪዩን የኔ እናት ቤታዬ የኔ እናት ታትሷል። ማይ ኪንግ ማይ ኪን አቤት በኛ ወይ በኝ ማይ ኪን ወይ በኝ ማይ ኪን ማይ ኪን አልጮት ማይ ኩዊን አይ አልጮት ደግሞ ማለት ነው። ወይኔ አፌ እናት ስማ ዛቢር ጋር ማለት ነው። ኪዩን ናይ ናይ ያልኩኝ ካሜራው እየገለበጠብኝ ነው። ናይ ወደ እኔ ነው ያልኩት። እግዚአብሔር ያው ቅጣትሽን ልቅጣትሽ